ተማሪ ወይም በቅርቡ ግራጁዌት ያደረጋችሁ ከሆነ ይሄንን ቪዲዮ ጊዜው ከማለፉ በፊት ማየት አለባችሁ። በጣም ረጅም ጊዜ የምናሳልፈው ትምህርት ቤት ነው። ነገር ግን ከትምህርት ውጪ ጎን ለጎን ማሳደግ ያለብንን ስኪሎች የሚነግረን የለም። ለዚህም ነው ዛሬ ይሄንን ቪዲዮ ለመስራት የተገደድነው። ሰላም፣ እንዴት ናችሁ? እንኳን ወደ አይቢ ሚዲያ በሰላም መጣችሁ። ዛሬም እንግዲህ በድጋሚ ተገናኝተናል። የዛሬ ቪዲዮአችን የሚሆነው አብዛኞቻችን ስትራግል የምናደርግባቸውን ስኪሎች እና እንዲሁም ደግሞ ቀድመን ማወቅ ሲገባን ሌት የምንሆንባቸውን ስኪሎች ምን እንደሆኑና እንዴት አድርገን አሁን ደግሞ መማር እንደምንችል አብረን እናያለን። ስለዚህ እስከ መጨረሻው አብራችሁን ቆዩ። ይሄ ቪዲዮ እንግዲህ የሚሆነው ትምህርት ብሌም የምናደርግበት ሳይሆን እንዴት አድርገን ጋፑን ፊል እናደርጋለን የሚለውን የምናይበት ይሆናል ማለት ነው። እንደምትወዱት አልጠራጠርም። ከዛ በፊት ግን ለዚህ ቻናል አዲስ የሆናችሁ ቻናሉን ሰብስክራይብ ማድረግ እንዳትረሱ፣ እንዲሁም ደግሞ ኦልሬዲ ሰብስክራይብ ያደረጋችሁ ቪዲዮአችንን ላይክ፣ ሼር ማድረግ እንዳትረሱ። እንጀምር። እሺ፣ እንግዲህ አብዛኞቻችን ስትራግል የምናደርግባቸውን ነገሮች እናያለን ማለት ነው። እሺ፣ የመጀመሪያው የሚሆነው ምንድነው? ብዙ ጊዜ ትምህርት ቤት የምንማረው ሳብጀክቶችን እንጂ ሙያ ነክ ነገሮችን አይደለም። አብዛኞቻችን እንግዲህ ስንመረቅ ሳብጀክቶች ወይም ደግሞ ነገሮች ምን እንደሆነ እናውቃለን። ነገር ግን እነዛን ነገሮች እንዴት አድርገን መስራት እንዳለብን ፕራክቲካል የሆነ ነገር ለማወቅ እንቸገራለን። ለምሳሌ ስለ ቢዝነስ ቲዮሪ፣ ስለ አይቲ ኮንሰፕት እንዲሁም ደግሞ ስለ ኢንጂነሪንግ መሰረታዊ የሆኑትን ነገሮችን እናውቃለን። ነገር ግን ዲጂታል በሆኑ ስኪሎች ላይ ፎከስ አናደርግም። እዚህ ጊዜ ደግሞ ብዙ ካምፓኒዎች የሚፈልጉት ዲግሪ ሳይሆን ፕራክቲካል የሆነ ስኪል ነው። ብዙ ጊዜ የሚጠይቁን ምን አይነት ቱሎችን መጠቀም እንደምንችል፣ ምን አይነት ፕራክቲካል ስኪል እንዳለን ነው። ሶ አብዛኞቻችን ቲዮሪ ላይ ፎከስ ከማድረጋችን የተነሳ እነዚህን ቻሌንጆች ስትራግል እናደርጋለን ማለት ነው። ሌላው ደግሞ ምንድነው? ቴክኖሎጂ በመጠቀም እንዴት አድርገን መማር እንደምንችል ያሳየን የለም። ዩቱብ፣ ጉግል፣ ኤአይ እና እንዲሁም ደግሞ ነፃ የኦንላይን ኮርሶች አሉ። ነገር ግን እነዚህን እንዴት አድርገን መማር እንደምንችል አናውቅም። ራንደም ቪዲዮ እናያለን፣ ኮርሶችን ሴቭ እናደርጋለን፣ የተለያዩ ኦንላይን ኮርሶችን ሰርች እናደርጋለን፣ ግን አንጨርሳቸውም። በዚህ ጊዜ ደግሞ ምንድነው ማወቅ የሚገባንን ስኪል ሚስ እያደረግን እንሄዳለን። ሌላ ምንድነው? ዲጂታል የስራ እቅድ ማውጣትን በጭራሽ አልተማርንም። ብዙዎቻችን ከተመረቅን በኋላ ምን አይነት ሙያ ውስጥ መግባት አለብን ብለን እንጠይቃለን። ነገር ግን ያ ሙያ ምን አይነት ስኪል ይፈልጋል የሚለውን ነገር አንጠይቅ። ሰው ምንድነው አንድ ሙያ ውስጥ መግባት ስናስብ ማወቅ ያለብን ምን አይነት ስኪል ያስፈልገናል የሚለውን ነው። ለምሳሌ ኢንጂነር ከሆነ ሶፍትዌር ስኪሎች ያስፈልጉናል። እንዲሁም ደግሞ ቢዝነስ ግራጁዌት ከሆነ ዳታና ዲጂታል ቱሎች ስኪሎች ያስፈልጉናል። እንዲሁም ደግሞ ዲዛይነር ከሆነ ደግሞ የተለያዩ የዲዛይኒንግ ስኪሎች ያስፈልጉናል። ምንድነው ማድረግ ያለብን? የትኛው ሙያ ውስጥ መግባት አለብን ብሎ ከመጠየቅ በተጨማሪ ይሄኛው ሙያ ምን አይነት ስኪል ነው የሚያስፈልገው የሚለውን ነገር ማወቅ ደግሞ የተሻለ ይሆናል። ምንድነው በእጃችን የያዝነውን ቴክኖሎጂ እንደ መሳሪያ ከመጠቀም ይልቅ ትኩረታችንን የሚሰርቅ ሆኗል። አብዛኞቻችን በቀን ሚኒመም 3 ሰዓት ያህል ስክሮል በማድረግ ጊዜ እናሳልፋለን። ነገር ግን ያንን ጊዜ ወደ ቁም ነገር ብንቀይረው በጣም የተሻለ ይሆናል ማለት ነው። ሌላው ደግሞ ምንድነው? ማንም ስለ ሪል ወርልድ ቴክ ስኪል ነግሮን የሚያውቅ የለም። ሪል ወርልድ ስኪሎች እንግዲህ በጣም አስፈላጊ ናቸው፣ እንዲሁም ደግሞ ቀላል ናቸው። ለምሳሌ የተለያዩ ቱሎች እንዴት እንደሚሰሩ፣ ፕሮፌሽናል የሆኑ ኢሜሎችን እንዴት እንደምንልክ፣ እንዲሁም ደግሞ የተለያዩ መሳሪያዎችን እንዴት እንደምንጠቀም ማወቅ በጣም ቀላል ነው። ሌላውና የመጨረሻው ምንድነው? እንዴት አድርገን ቴክኖሎጂ ተጠቅመን ኦንላይን ኤክስፒሪየንስ ቢልድ እንደምናደርግ የነገረን ሰው የለም። አብዛኞቻችን ከተመረቅን በኋላ ስራ ፍለጋ ስንሄድ የምንጠየቀው ኤክስፒሪየንስ ነው። ነገር ግን ያንን ኤክስፒሪየንስ እንዴት አድርገን ቢልድ ማድረግ እንደምንችል የነገረን ሰው የለም። ቴክኖሎጂን በአግባቡ በመጠቀም እና እንዲሁም ደግሞ ኦንላይን ኮርሶችን በመውሰድ ኦንላይን ስራዎችን በመስራት ቴክኖሎጂ ብቻ ተጠቅመን ኤክስፒሪየንስ ቢልድ ማድረግ እንችላለን። በጣም ብዙ ስትራግል የምናደርግባቸው ነገሮች አሉ። ቀድመን ማወቅ ሲገባን ሌት ሆነን፣ ነገር ግን ቀድመን አላወቅንም ማለት ዛሬ ማወቅ አንችልም ማለት አይደለም። እንዴት አድርገን ነው እነዚህን ስትራግሎች የምናልፈው፣ እንዲሁም ደግሞ ሶሉሽኑ ምንድነው የሚለውን ደግሞ አብረን እንይ። እነዚህን ስኪሎች ቀድመን ብናውቅ ለተሻለ ነገር መጠቀም እንችል ነበር። ነገር ግን እንደዛም ሆኖ ዛሬም ብናውቅ ዛሬም ደግሞ ለተሻለ ነገር መጠቀም እንችላለን ማለት ነው። ለምንድነው ትላንት ይሄንን ሳልሰራ ያለፍኩት እያለን ከማሰብና ከመጨነቅ ይልቅ ዛሬ በእጃችን የያዝነውን ጊዜ በመጠቀም ትላንት ያለፈውን በዛሬ ቀይረን ዛሬ መጀመር እንችላለን ማለት ነው። ምንድነው የምታደርጉት? በመጀመሪያ አንድ ስኪል ትመርጣላችሁ ከእናንተ ፊልድ ጋር ሪሌትድ የሆነውን ወይም ደግሞ ማወቅ የምትፈልጉትን
ዲጂታል ስኪል ትመርጣላችሁ ማለት ነው። እዚህ ጋር ማወቅ ያለባችሁ ነገር ምንድነው? አብዛኞቻችን እዚህ ጋር የምንሰራው ስህተት አለ። ምንድነው እሱ? ሁሉንም ነገር ባንዴ ለመማር እንሞክራለን። ሁሉንም ነገር ደግሞ ባንዴ ተምረን አንጨርስም። ስለዛ ምንድነው አንድ የምንፈልገውን ስኪል መርጠን በሱ ላይ ፎከስ አድርገን መማር አለብን ማለት ነው። ስለዛ ምንድነው የምታደርጉት? እናንተ ማወቅ የምትፈልጉትን ወይም ደግሞ ከእናንተ ፊልድ ጋር ሪሌትድ የሆነውን አንድ ስኪል ትመርጣላችሁ ማለት ነው። ይሄኛውም የሚጠቅማችሁ ምንድነው? በመረጣችሁት ኮርስ ላይ ፎከስ እንድታደርጉ ነው። ለምሳሌ 5 ስኪል መርጣችሁ እሱን ጀምራችሁ አንዱንም ሳትጨርሱት ወይም ደግሞ አንዱንም ስኪል ሳታገኙ ጊዜ ያልፋል። ስለዛ ምንድነው የምታደርጉት? አንድ ስኪል ትመርጡና በሱ ላይ ፎከስ ሆናችሁ ኮንሲስቴንት ሆናችሁ እንድትማሩ ይጠቅማችኋል ማለት ነው። ሌላው ምንድነው? ዲፕሊ ለመማር ሞክሩት፣ ወይም ደግሞ ስትራክቸርድ በሆነ መልኩ ራሳችሁን ኦርጋናይዝ አድርጋችሁ የሚያስፈልጓችሁን ነገሮች አዘጋጅታችሁ መጀመር መቻል አለባችሁ። የምትማሩበትን ዌብሳይት ወይም ደግሞ የምትማሩበትን ቦታ መምረጥ መቻል አለባችሁ። ዝም ብላችሁ ራንደም ቪዲዮ የምታዩት ከሆነ እሱን ቪዲዮ ሳትጨርሱ ወደ ሌላ ቪዲዮ ትሄዳላችሁ። በዚህን ጊዜ ደግሞ ምንም ስኪል ሳታገኙ ታልፋላችሁ ማለት ነው። ስለዛ ምንድነው የምታደርጉት? ስትራክቸርድ የሆነ የምትማሩበትን ቦታ መምረጥ መቻል አለባችሁ ማለት ነው። ስለዚህ ምንድነው የምታደርጉት? ፉል ኮርስ የሚሰጡ ዌብሳይቶችን መርጣችሁ ክሊር የሆነ ሮድ ማፕ አውጥታችሁ ኮንሲስቴንት ሆናችሁ መማር መቻል አለባችሁ ማለት ነው። ሌላው ደግሞ ምንድነው ስትማሩ የምታደርጉት? ፕራክቲስ ማድረግ መቻል አለባችሁ። ሪል ፕሮጀክቶች ወስዳችሁ በእነሱ ላይ ፕራክቲስ ማድረግ መቻል አለባችሁ ማለት ነው። ይሄም ደግሞ ለምንድነው የሚጠቅማችሁ? ለምሳሌ ተምራችሁ ሰርተፍኬት ማግኘት ብቻ በቂ አይደለም። በዛ በተማራችሁበት ኮርስ ወይም ደግሞ ስኪሉ ሊኖራችሁ ይገባል ማለት ነው። ስለዛ ምንድነው ቪዲዮ ማየት ብቻ ወይም ደግሞ ጽሁፉን ማንበብ ብቻ በቂ አይደለም። ለዛ ሪል የሆኑትን ፕሮጀክቶች ወስዳችሁ በእነሱ ላይ ፕራክቲስ እያደረጋችሁ ሪል ወርልድ ላይ ያሉትን ችግሮችን ሶልቭ እያደረጋችሁ መሄድ መቻል አለባችሁ ማለት ነው። ለምሳሌ ሪል ወርልድ ችግር ስንል ምንድነው? ከእናንተው ከራሳችሁም መጀመር ትችላላችሁ፣ ወይም ደግሞ እንዲሁም ከጎረቤት ወይም ደግሞ ካያችሁት ችግር ተነስታችሁ ይህንን ችግር እንዴት ነው ሶልቭ ማድረግ የሚችለው የሚለውን ነገር ፕራክቲስ እያደረጋችሁ መሄድ ትችላላችሁ ማለት ነው። ሌላው ደግሞ ምንድነው? ጀስት የደረሳችሁበትን ኦንላይን ሼር ማድረግ እንዳትረሱ። ይሄም ለምንድነው የሚጠቅማችሁ? ኮንፊደንት እንድትሆኑ እንዲሁም ደግሞ ሌሎች ይሄንን አይተው ከእናንተ ተምረው እነሱም መጀመር እንዲችሉ ለእነሱ ሞቲቬት ትሆናላችሁ ማለት ነው። ተጨማሪም ምንድነው ኦንላይን የደረሳችሁበትን ሼር ስታደርጉ ኦንላይን ያዩት ሰዎች ከእናንተ ወይም ደግሞ የከበዳችሁ ጥያቄ ሊሆን ይችላል፣ ቻሌንጅ ያደረጋችሁ ነገር ሊኖር ይችላል። እነሱን ሼር ስታደርጓቸው ምንድነው እነሱ አይተው ሶልቭ አድርገው ሶሉሽን ሊሰጧችሁ ይችላሉ ማለት ነው። ሌላው ደግሞ ምንድነው ሊንክድን ወይም ደግሞ ሌሎች ፕላትፎርሞችን ቀድማችሁ መጠቀም መቻል አለባችሁ ማለት ነው። ሊንክድን ላይ የሰራችሁትን ወይም ደግሞ የደረሳችሁበትን ሼር እያደረጋችሁ አቺቭ ያደረጋችሁትን ነገር ሼር ለማድረግ እንዲሁም ደግሞ ከባለሙያዎች ጋር ከፕሮፌሽናሎች ጋር ኮኔክት ለማድረግ ስለሚጠቅማችሁ እዛው ላይ እዛ አክቲቭ ብትሆኑ የተሻለ ነው ማለት ነው። ስለ ሊንክድን በጣም ማወቅ ከፈለጋችሁ ባለፈው የሰራንላችሁ አንድ ቪዲዮ አለ። እሱን ሄዳችሁ ሪፈር አድርጉት። ስለ ሊንክድን ሁሉም ነገር እዛ ጋር ስላለ ከዛ ሪፈር ማድረግ ትችላላችሁ ማለት ነው። ሊንክድን ላይ አክቲቭ ስትሆኑ ለእናንተም በጣም ጥሩ ነው ማለት ነው። ምንድነው ጊዜያችንን በአግባቡ ከተጠቀምንበት ለተሻለ ነገር ማዋል እንችላለን ማለት ነው። ለምሳሌ 3 ሰዓት ስክሮል እያደረግን ቲክቶክ እያየን የምናሳልፈውን ጊዜ አንድ አዲስ ስኪል ለመማር ብንጠቀምበት የተሻለ ውጤት እናመጣለን ማለት ነው። ምንድነው ትምህርት ቤት ስንማር ያው ቅድም እንዳልኳችሁ ቲዮሪ ነው ብዙ ጊዜ የምንማረው። ስኪል ቢውልድ የምናደርገው በራሳችን ተምረን ነው። ስለዛ እኛ በምንችለው ኦንላይን ሊሆን ይችላል የተለያዩ ኮርሶችን በመውሰድ የራሳችን ስኪል ዲቨሎፕ ማድረግ መቻል አለብን ማለት ነው። ከዚህ ጋር ተያይዞ ምንድነው ብዙ ጊዜ ማወቅ ያሉብን ስኪሎች አሉ። ለምሳሌ ኮሚኒኬሽን ስኪሎች፣ ታይም ማኔጅሜንት፣ እነዚህን ስኪሎችን ትምህርት ቤት ላናቃቸው ወይም ደግሞ ላንማራቸው እንችላለን። ምንድነው እነዚህን ስኪሎችንም በራሳችን እየተማርን ወይም ደግሞ ፕራክቲስ እያደረግን ቢውልድ ማድረግ መቻል አለብን ማለት ነው። ባጭሩ ምንድነው ኦንላይን የሆነ ስኪል ለመማር ስናስብ ማድረግ ያለብን ነገር ምንድነው? አንደኛ
ራሳችን ዴዲኬትድ መሆን መቻል አለብን ማለት ነው። ሌላው ደግሞ ምንድነው ክሊር የሆነ ጎል ማስቀመጥ መቻል አለብን። የምንማርበት ዓላማ ምን እንደሆነ ማወቅ መቻል አለብን። ዝም ብለን የምንማር ከሆነ ውጤታማ ላንሆን እንችላለን ማለት ነው። ስለዚህ ክሊር የሆነ ጎል ማስቀመጥ መቻል አለባችሁ ማለት ነው። ሌላው ምንድነው ስትራክቸርድ የሆነ ለርኒንግ ያስፈልጋችኋል። እንዲሁም ደግሞ ፕራክቲስ ያስፈልጋችኋል። ቪዲዮ ማየት ብቻ ሳይሆን ያያችሁትን ነገር ወደ ፕራክቲስ መቀየር መቻል አለባችሁ። እነዚህን ስቴፖች ተከትላችሁ ከሄዳችሁ ውጤታማ ማትሆንበት ምንም አይነት ምክንያት የለም ማለት ነው። እስኪ ጥያቄ ልጠይቃችሁ። እናንተ ቀድመን ይሄንን ስኪል ብናውቀው ኖሮ ብላችሁ የምታስቡት ካላችሁ ኮመንት ላይ ጻፉልኝ። እንግዲህ የዛሬ ቪዲዮአችን ይሄንን ይመስል ነበር። በጣም ብዙ ነገር አይተናል። እንደወደዳችሁትም ተስፋ አደርጋለሁኝ። እንግዲህ ዛሬ መጀመር እንዳትፈሩ፣ ተስፋ እንዳትቆርጡ። ዛሬ ያላችሁን ጊዜ ተጠቀሙበት። ምክንያቱም በጣም ጥሩ ጊዜ ላይ ነው ያለነው። ሪሶርስፉል የሆነ ጊዜ ነው። እንዲሁም ደግሞ በጣም ብዙ ፍሪ የሆኑ ኦንላይን ኮርሶች የሚሰጡ ዌብሳይቶች ስላሉ እነሱንም በመጠቀም የምትፈልጉትን አይነት ስኪል ቢውልድ ማድረግ ትችላላችሁ ማለት ነው። ለዚህ ቻናል አዲስ ከሆናችሁ ቻናሉን ሰብስክራይብ ማድረግ እንዳትረሱ። እንዲሁም ደግሞ ሰብስክራይብ ያደረጋችሁ ይህንን ቪዲዮ ላይክ፣ ሼር ማድረግ እንዳትረሱ። እኛም ደግሞ ወደ እናንተ አሪፍ የሆኑ ከቴክኖሎጂ ጋር ሪሌትድ የሆኑትን ኮንተንቶች እናመጣለን። እናንተም ደግሞ እኛን ሞቲቬት ለማድረግ ይህንን ቻናል ሰብስክራይብ አድርጉልን። እንዲሁም ደግሞ ሼር፣ ላይክ አድርጉ። ለተከታተላችሁን እናመሰግናለን። አይቢ ሚዲያ ኤምፓወሪንግ ዲጂታል ማይንድስ